ቤተሰቦቻችን ብዙ የተባለበት የማርቲን ዙቢሜንዲ ዝውውር ሊጠናቀቅ ዙቢሜንዲን በአርሰናል ማሊያ ብቻ ማየት የቀረን ይመስላል። ይህም በቅርብ ቀን እንደሚሆን የተለያዩ መረጃዎች እያሳዩ ነው። ነገር ግን በዙቢሜንዲ ጉዳይ ሆነ ከአርሰናል ጋር በዝውውር የተያዙ ጉዳዮችን ስንመለከት በሀገራችን በተለይ የእግር ኳስ ጋዜጠኝነት ምን ያህል የወረደ ደረጃ ላይ መድረሱን የሚያሳዩ ከእውቀትም ከእውነትም የተፋቱ ዜናዎችን የሀገራችን ደገመው ነጋሪዎቻችን እነዚህ በቀቀኖች የምንላቸው ማለት ነው ኃላፊነት በጎደለው መልኩና የስፖርት ቤተሰቡን ግራ በሚያጋቡ አሳሳች የሐሰት ዜናዎች ያልሆነ መረጃ ሲሰጡ አይተናል። በመጀመሪያ እነዚህን ግለሰቦች መተቸት የሆነ ክብራቸውን የመንካት ወይም በእነሱ ላይ ተንጠልጥሎ ታዋቂነትን ለማግኘት የሚደረግ ጥረት አድርጎ የሚያስብ ሰው ካለ ፍጹም ተሳስቷል። ሲቀጥል እነዚህን ሰዎች የእግር ኳስ ጋዜጠኝነት በሀገራችን ማለት ነው አልፋና ኦሜጋ አድርጎ በማሰብ ለምን ተነኩብኝ ብሎ የሚያስብም ሰው ካለ ይሄ ፈረንጆች ከርስት ፐርሶናሊቲ የሚሉት ወይም ግለሰብ አምላኪነት ምን ያህል ብዙ ነገሮቻችን እያበላሸ እንደሆነ በመረዳት ይህ ፕሮግራም ይሄ የተሰራ ያለው ፕሮግራም እነዚህን ግለሰቦች በሰሯቸው ከእውቀትም እንዲሁም ከእውነት የራቁ ዜናዎቻቸው ምን ያህል ችግር ፈጣሪ የሐሰት መልእክት አስተላላፊ እንደነበሩ ለስፖርት ቤተሰቡ በተለይ ለአርሰናል ደጋፊ ማሳየት ነው። እነዚህ ግለሰቦች በተለያዩ ጊዜያት በሰሯቸው ፕሮግራሞች ላይ በሀገራችን ውስጥ ያሉ ክለቦችን፣ የክለብ ኃላፊዎችን፣ ተጫዋቾችን ሲያብጠለጥሉ ሲተቹ እናውቃቸዋለን። ያን ስራ ሲሰሩ ብዙ ሰዎች አክብረዋቸዋል። በተራቸው ደግሞ እነዚህም ሰዎች በሰሯቸውና አደባባይ ላይ በዋሉ ፕሮግራሞቻቸው ችግሮች ካሉባቸው በተራቸው በሚተቹበት ሰዓት ላይ ሰው ቅር ሊለው አይገባም። እነሱም ቅር ይላቸዋል ብዬ አላስብም። እንቀጥል። ከጋዜጠኛ መንሱር አብዱልቀኒ ጀምር። ጋዜጠኛ መንሱር አብዱልቀኒ በኢትዮጵያ የስፖርት ጋዜጠኝነት ውስጥ ትልቅ ስም ካላቸው ግለሰቦች አንደኛው ነው። ነገር ግን በተለያየ ወቅት ኃላፊነት የማይወስድባቸው እንደነ እንትና እንዳሉት አይነት ዘገባዎችን በተደጋጋሚ ሲያሰማን አይተናል፣ ሰምተናልም ተመልክተናል። በተለያየ ጊዜያት የሰራቸውን ፕሮግራሞች እኛም እውነት ለማውጣትና ለማሳየት ሞክረናል። አሁንም በቅርቡ ከአርሰናል ዝውውር ጋር በተያያዘ በማርቲን ዙቢሜንዲ፣ በኤምሪክ ላፖርቴ፣ በኒኮ ዊሊያምስ እና በቪክቶር ዮኬሬሽ ያጋራቸውን ዘገባዎች ትክክል ያልሆኑ ለዜና የማይበቁ በተንጠለጠለ መረጃ ላይ ያተኮሩና የአየር ሰዓት ለማሟላት ተብሎ የተሰሩ ናቸው። በዝርዝር እናሳያችሁ። የማርቲን ዙቢሜንዲ ዝውውር በተመለከተ ይሄኛው የሐሰት መረጃ በሚለው ውስጥ ያዙልኝ ቤተሰቦቻችን። ጥር ላይ የዴይሊ ሜል ጋዜጠኛው አሁን ወደ ቢቢሲ የገባው ሳሚ ሞክበል ዜናውን ካወጣበትና ፕሮግራም ከሰራበት ሰዓት ጀምሮ መንሱር በተደጋጋሚ ትክክለኛ ያልሆነ ፕሮግራም ሰርቶበታል። ለምሳሌ በዛው ጥር ወር ላይ የሰራው አንድ ፕሮግራም እንዲህ ይላል። እንዴት አርሰናል የማርቲን ዙቢሜንዲን 51 ሚሊዮን ፓውንድ የመልቀቂያ ዋጋ በአንዴ ሊከፍል ይችላል የሚል ማለት ነው። ይሄ እኮ ከፒኤስአር አንፃር ሊሆን የማይችል ነው። አርሰናል በሌሎች ተጫዋቾች ዝውውር ላይ እንዳይሳተፍ ያደርገዋል አለ። ነገር ግን እዛው እሱ ያገኘው ቦታ ላይ እዛው ዴይሊ ሜል ላይ ሳሚ ሞክበል አርሰናል እንዴት ሊከፍል እንዳሰበ ሁሉ አስቀምጦታል። በኢንስቶልመንት ሊከፍል እንደሆነ 51 ሚሊዮን ፓውንድ ጨመር አድርጎ ወደ 55 ሚሊዮን ፓውንድ አካባቢ ሊከፍል እንደሆነ በጊዜያት በተከፋፈለ ሊያልቅ እንደሆነ ከሪያል ሶሲዳድ ጋር ባለን መልካም ግንኙነት መሰረት ይሄ ነገር ሊሳካ እንደሚችል ሳሚ ሞክበል አስቀምጦታል። ዛሬ የማርቲን ዙቢሜንዲ ዝውውር እየተከናወነ ያለው በዚህ ፍሬምወርክ ውስጥ ነው። ያኔ ይህንን ነገር የተናገረው መንሱር ዛሬ ታጥፎ አሁን ዛሬ ላይ የወጣለው መረጃ ነው እያወራ ያለው። ነገር ግን ይሄ መረጃ ከጥር ጀምሮ በትክክለኛ መንገድ ሲገለጽ ነበር። ሁለተኛ ማርቲን ዙቢሜንዲን በተመለከተ ማርካ ዝውውሩን ሊጠልፍ ነው የሚል ፕሮግራም ሰራ። ነገር ግን ራሱ መንሱር አብዱልቀኒ በተደጋጋሚ በሌሎች ፕሮግራሞች ላይ ማርካ ተአማኒነት የሚጎድለውና ለሪያል ማድሪድ የሚያደላ እንደሆነ እያወቀ ነው ይህንን ፕሮግራም የሰራው። እንዲሁም የተለያዩ ግለሰቦች ማርካ ዜናውን ካወጣው በኋላ ማርካ የክሬዲቢሊቲ ችግር አለበት። በተጨማሪም ይህንን ዜና ብሬክ ያደረገው ሳሚ ሞክበል የማርቲን ዙቢሜንዲ የአርሰናልና የሪያል ሶሲዳድ ጉዳይ በወረቀት ያለቀና አንዱ አካል ዝውውሩን አልፈጸምም ቢል በሕግ ተጠያቂነት ያለበት መሆኑን በተደጋጋሚ ሲናገር ነበረ። ይሄንን ዜናውን ከማውጣቱ በፊት በረምብ አድርጎ ክሮስ ቼክ ማድረግ ይችል ነበረ።
መንሱር አብዱል ቀኒ። ነገር ግን ይህንን ሳያደርግ ነው ቀጥታ ያወጣው ማለት ነው። ለምን አደረገው አላቅም። ምክንያቱ ግን አብዛኞቻችን የአርሰናል ደጋፊዎች እናውቀዋለን ብዬ አስባለሁ። ሌላኛው ልክ የማርካ ዘገባ የተሳሳተ መሆኑን እያወቀ ክሮስ ቼክ ሳያደርግ በድፍረት ይዞት የወጣው ሆኖ ሳለ የዛሬ ሳምንት አካባቢ ቪክቶሪ ኮሬሽን በተመለከተ ለማንቸስተር ሰዎች እኔ ወደ አርሰናል መሄድ ነው የሚፈልገው፣ አርሰናል መግባት ነው የምፈልገው፣ ማንቸስተርን አልፈልግም አለ የሚል ዜና በሚወጣበት ሰዓትና ሬኮርድ የሚባለው የፖርቹጋል ጋዜጣ ዜናውን በሚዘግብበት ሰዓት ላይ የሬኮርድን ተአማኒነት ጥያቄ ምልክት ውስጥ እንደሚገባ ገልጾ ፕሮግራም ሰርቷል። እዛው ዜናው ላይ ማለት ነው፣ እዛው ፕሮግራሙ ላይ። ታዲያ ለማርካ ጊዜ ይህንን መስራት ለምን አልቻለም? ለሬኮርድ ጊዜ ክሮስ ቼክ ካደረገ ለማርካ ጊዜ፣ ምክንያቱም ማርካ በማድሪድ ቤት ውስጥ በጣም አድራጊ ፈጣሪ እንደሆነና የማድሪድ ዝውውሮችን ቁጥር አንድ አስፈጻሚ እንደሆነ በግልጽ ብዙ ማሳያዎች አሉ። የሉዊስ ስኬሊን ማየት እንችላለን። ቤተሰቦቻችን ማርካ ሲሆን አርሰናል ሲሆን እንደወረደ አቀረበው፣ ሬኮርድ ሲሆን ማንቸስተር ዩናይትድ ሲሆን ግን ጥያቄ ምልክት ውስጥ ከተተው ማለት ነው። ቆም ብለን እንዳስብ የአርሰናል ቤተሰቦች። ሌላኛው በኤምሪክ ላፖርቴ በተመሳሳይ አስ ይዞት የወጣውን ዜና ፕሮግራም ሰርቶበታል። አስ እና ማርካ የማድሪድ ክለብ ዜናዎች ናቸው። ኤምሪክ ላፖርቴን ለምንድን ነው አስ ከአርሰናል ጋር ያገናኘው? ዜናውስ እውነት ነው? ከወሬ ያለፈ ነው? ለዜናነት ይበቃል ወይስ ምንድን ነው? የት ደረሰ ያን ወሬ? ጥያቄ የለኝም ብሎ ነው? ለምን አመጣው ያንን ዜና? ከሩመርስ የማይበልጡ ወይም ደግሞ በወሬ ደረጃ ብለን እኛ ተነጋግረንና ስቀን የምናልፈባቸው ነገር ግን እሱ ዜና የሚሰራባቸው ፕሮግራሞች ናቸው ማለት ነው። እነዚህ ዜናዎች ያው የአየር ሰዓት ለመሙላት እንደሆነ በግልጽ ያስታውቃል። ሁሉም ደጋፊ ስለኔ ያውራልኝ ሊለው ይችላል፣ መብቱ ነው በነገራችን ላይ። ነገር ግን እኛ ደጋፊዎች ቆም ብለን ማየት አለብን ብዬ አስባለሁ። የኤምሪክ ላፖርቴ ዜና ከየት ደረሰ? የታደረሰው ምኑ ጋር እውነት ነበር ያ ነገር? በተደጋጋሚ እሱ ሲናገር ሰማዋለሁ። እኔ የዝውውር ዜና መስራት አልፈልግም የሚል ነበር ከዚህ በፊት። ምክንያት ብሎ የሚያወራቸው ደግሞ ሩመርስ ናቸው፣ ያልተጨበጡ ናቸው፣ በስፔኩሌሽን ደረጃ ያሉ ናቸው። ያልተጨበጡ ነገሮችን ማውራት ደግሞ ለራስም ጥሩ አይደለም ብሎ የሚያስብ ሰው ነው። ታዲያ አሁን ከየት ደረሰ ያ ነገር? የት ደረሰ? ሌላኛው ኒኮ ዊሊያምስን በተመለከተ እንደምታውቁት የአርሰናል ደጋፊዎች፣ የዚህም ቻናል ቤተሰቦች፣ በዛኛውም ቻናል የምታውቁት ማለት ነው፣ በተደጋጋሚ ኒኮ ዊሊያምስ ደሞዙ ከፍተኛ ስለሆነ አትሌቲክ ቢልባኦ ቀጥታ ክፍያ ስለሚጠይቅ አርሰናል ለዝውውር የማይመች ስለሆነ የኒኮ ዊሊያምስን ጉዳይ ትቶታል ብለን ከጥር ጀምሮ እያወራን፣ ከጥር ጀምሮ ማለት ነው መለስ ቀለስ በሚልበት ሰዓት ላይም ለማሳየት እየሞከረ ነበር። ነገር ግን ትናንት በሰራው ፕሮግራም ላይ አርሰናል ኒኮ ዊሊያምስ አርሰናልን ትቶ ባርሴሎና እንዲሄድ አድርጎ ለማሳየት ሲሞክር ነበር። አይደለም፣ እውነቱ እንደዛ አይደለም። አርሰናል ከኒኮ ዊሊያምስ ዝውውር ራሱን ካራቀ ቆይቷል። በዚህ ሰዓት ኒኮ ዊሊያምስ ፈላጊ ሆኖ የመጣው እነ ዴቪድ ኦርንስቴን እንደሚያወሩትም ራሱ ከሆነ ባየር ሙኒክ ነው። በተደጋጋሚ እነ ዴቪድ ኦርንስቴን እናምናቸዋለን። እነ ዴቪድ ኦርንስቴን የምንጠራው ዘአትሌቲክን የምንጠራው አብዛኛው መንሱር አብዱል ቀኒ የሚሰራቸው ፕሮግራሞች መነሻቸው ዘአትሌቲክ ስለሆነ ቃል በቃል ተርጉሞ ነው የሚያቀርበው። ሌላ ምንም ነገር የለም። ቤተሰቦቻችን 100% በእርግጠኝነት ይሄንን ነግራቸዋለሁ። ስለሆነ እነዚህን ነገሮች ይዞ በመጣበት ሰዓት ላይ ምን ለማለት ፈልጎ ነው? እውነት አርሰናል ኒኮ ዊሊያምስን ፈልጎታል? ዝውውሩ ላይ ነበረ። ከጥር ወር ጀምሮ አርሰናል ከኒኮ ዊሊያምስ ዝውውር እንደወጣ ዴቪድ ኦርንስቴን አትሌቲክ ጋዜጣውም ላይ ፖድካስቱ ላይም ነግረውናል። ደሞዙ ፊዚብል አይደለም፣ የዝውውር መንገዱን በአንድ ጊዜ የሚከፈል ስለሆነ አትሌቲክ ቢልባኦ የሚፈልገው ሊሆን የሚችል አይደለም የሚል ማለት ነው። ታዲያ ኒኮ ዊሊያምስን ከባርሴሎና ጋር ከአርሰናል ጋር ማገናኘት ምን አስፈለገ? ሌላኛው እዚሁ ፕሮግራም ላይ በአንድሪያ ቤርታና በኤዱ መካከል ያለውን ልዩነት ለማሳየት ሲሞክር አንድሪያ ቤርታ ከ67 ሚሊዮን ፓውንድ በላይ ለዝውውር መክፈል አይፈልግም። ለማን? ለየትኛው ተጫዋች ነው ከዛ በላይ መክፈል የማይፈልገው? ኤዱ ልክ እንደ ዲክላን ራይስ 100 ምናምን ሚሊዮን ፓውንድ እንደከፈለው አንድሪያ ቤርታ መክፈል አይፈልግም። ምን ማለት ነው ይሄ? ሁሉም ተጫዋቾች ዋጋቸው 67 ሚሊዮን ፓውንድ ናቸው ማለት ነው አንድሪያ ቤርታ የሚጠይቃቸው? ከዛ በላይ ከመጣ ሊከፈል አይችልም ማለት ነው? ምን ለማለት ነው? እኔ ያልሰማሁት ነገር ካለ ወይ ትነግሩኛላችሁ ቤተሰቦቻችን። ጋዜጠኛ መንሱር አብዱል ቀኒ ግን ቃል በቃል ነው ያላቸው ማለት ነው። እነዚህ ነገሮች ዝም ብለን ስንመለከት አንደኛ በዝውውር ወቅት ላይ ተአማኒነት የጎደላቸው ብቻ ግን የአየር ሰዓት ለመሙላት ወይም ፕሮግራም ለመስራት ሲባል የሚለቀቁ ነገሮች
ግን ደግሞ ብዙ የሚያወዛግቡና የስፖርት ቤተሰቡን ግራ የሚያጋቡ በተለይ ደግሞ እንደ አርሰናል ደጋፊ ብዙ ግራ የሚያጋቡ ነገሮችን እየሰማን እንገኛለን። ቆም ብለን መጠየቅ፣ ማሰብ፣ ማስተዋል ያለብን ይመስለኛል። እነዚህን ሰዎች ተአማኒነታቸውን ጥያቄ ምልክት ውስጥ መክተት አለብን። በማርካ ጉዳይ ላይ በአስ ጉዳይ ላይ ዙቢሜንዲን ማይልስ ሉዊስ ስኬሊ ምናምን ነገር እንደሚባለው ጥያቄ ምልክት ውስጥ እንደከተት እኛም ሀገር ያሉትን ጋዜጠኞች ጥያቄ ምልክት ውስጥ መክተት አለብን ብዬ አስባለሁ። ሁለተኛ ጥያቄ ምልክት ውስጥ የምንከተው ግለሰብ አበበ ግደይ ነው። አበበ ግደይ በተደጋጋሚ የዝውውር መስኮቱ ከተከፈተ ጊዜ ጀምሮ እርስ በራሳቸው የሚጋጩ ምንጫቸው የማይታወቅና ራሱ የፈጠራቸው የሚመስሉ ዜናዎችን ይዞ መውጣት የስፖርት ቤተሰቡን ግራ ከሚያጋቡ ግለሰቦች አንዱ ነው። ለምሳሌ ማንቸስተር ዩናይትድ በዩሮፓ ሊግ ከተሸነፈ በኋላና ወደ ሻምፒየንስ ሊግ እንደማይገባ ከተረጋገጠ በኋላ በዝውውር መስኮቱ ተጫዋች ለማዘዋወር እንደሚቸገር በግልጽ ከተነገረ በኋላ ወዲያውኑ አበበ ግደይ 400 ሚሊዮን ፓውንድ በዝውውር ማንቸስተር ዩናይትድ ሊያገኝ የሚችልበት ብሎ ያቀረበውን ፕሮግራም በእውነት ነው አንዲት ልጅ አለች ኤክስ ላይ ማንቸስተር ደጋፊ በመላምት የእሷን ምኞት ዊሽ ሊስት ነው ያስቀመጠችው። ጋርናቾ በዚህ ዋጋ ቢሸጥ፣ ራሽፎርድ በዚህ ዋጋ፣ ሳንቾ በዚህ ዋጋ፣ አንቶኒ በዚህ ዋጋ ብላ 400 ሚሊዮን ፓውንድ ማንቸስተር ዩናይትድ በዝውውር ሊያገኝ ይችላል ብላ ነው ያመጣችው። ይሄ የእሷ ምኞት ነው፣ እንደ ደጋፊ ልትል ትችላለች። ይሄ ግን ዜና አይሆንም። አበበ ግደይ ግን በድፍረት ዜና ሰርቶበታል። በድፍረት ማለት ነው። ሌላኛው አሁንም ማንቸስተር ዩናይትድ ተጫዋች ለመሸጥም ሆነ ለመግዛት በጣም የተቸገረ እንደሆነ ሁላችንም እያየን ነው። ሁላችንም ማለት ነው። ነገር ግን ምን የሚል ፕሮግራም ሰራ? በብልሃት እየተከናወነ ያለው የማንቸስተር ዩናይትድ ዝውውር ይላል። ምኑ ነው ብልሃቱ? ምንድነው እየተደረገ ያለው? ማንን ለማምጣት ነው ያሰቡት? ማንን ለመሸጥ ነው? የቱ ጋር እያየን ነው? ቤተሰቦቻችን እነ ሳንቾን፣ ራሽፎርድን፣ አንቶኒን፣ ጋርናቾን፣ ኦናናን ማንቸስተር ዩናይትድ እነ ማላሲያን ምን እንደሚያደርጋቸው ግራ ገብቶታል። ምን እንደሚያደርጋቸው ማለት ነው። የማንቸስተር ዩናይትድ ደጋፊ ብለን የምናምናቸው ኤክስ ላይ ዩቲዩብ ላይ በደንብ የምናውቃቸው እንደነ ማርክ ጎልብሪጅ ያሉ ሰዎች እና ኦማር ቤራዳን እንዴት እንደሚወርዱባቸው ማለት ነው፣ እንዴት እንደሚሰርቧቸው፣ እንዴት ክለቡን መቀመቅ ይዘውት እንደገቡ ነው የሚያሳየው። እሱ ግን አበበ ግደይ የኦማር ቤራዳን ንግግር ቃል በቃል ተርጉሞ መጪው ዘመን ለማንቸስተር ዩናይትድ ብሩህ ነው የሚል ነገር ሰርቷል። ከምን አንጻር? ብዙ ዓመት ስፖርት ጋዜጠኝነትን ሰርታ ከፋይናንስ አንጻር ነው፣ ከሜዳ ላይ ጉዳዮች አንጻር ነው፣ ከተጫዋች ሽያጭ ነው፣ ከተጫዋች ገቢ ነው፣ ከሚገቡ ተጫዋቾች ምንድን ነው ያለው ነገር እስቲ አስረዳን አሳየን ቢባል ምንም ነገር የለውም። በተቃራኒው ግን የዝውውር መስኮቱ በተለይ ሁለተኛው የዝውውር መስኮት ከተከፈተበት ቀን ጀምሮ ከማክሰኞ ጀምሮ አርሰናልን ጠምዶ ይዞታል። በጣም የተንቀራፈፈ በዝውውሩ በፍጥነት የማይከናወን በጣም ችግር ያለበት ክለብ። ከዛ ደግሞ የአሰልጣኝ ሱፐር ሚካኤል አርቴታ ስራ አደጋ ላይ እንደወደቀ ሁሉ ዋንጫ ካላመጣ ይነግረናል። ከየት ነው ያመጣው ይሄንን ነገር? ከየት ነው ያመጣው? ዝውውር እኮ ገና 70 ምናምን ቀን ይቀራል። ምንድነው የዚህን ያክል አርሰናልን ማብጠልጠል ሌሎቹ ክለቦች ለማንቆለጳጰስ የሚካሄድበት ርቀት ምንድነው? አስፈላጊነቱ ምንድነው? በጣም 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 ግራ የሚያጋባ። ሌላኛው መረጃ ደግሞ በጣም አስቂኝ መረጃ ትናንትና ወደ ከሰዓት አካባቢ የሰራው ፕሮግራም የዙቢሜንዲ መምጣትና የፓርቲ መልቀቅ መሻሻል ወይስ በሚል የሰራው ማለት ነው። በዚህ ፕሮግራም ላይ ቁጥራዊ መረጃዎችን ያቀርባል አበበ ግደይ። ቁጥራዊ መረጃዎቹ የሉም፣ በደፈናው ነው። ኳስ በመንጠቅ ፓርቲ ከዙቢሜንዲ ይበልጣል፣ የተሳኩ ኳሶችን በማቀበል ቶማስ ፓርቲ ከዙቢሜንዲ ይበልጣል አይነት ነገሮችን አወራና ቶማስ ፓርቲ ከዙቢሜንዲ ይበልጣል የሚል ነገር ሰራ ማለት ነው። በመጀመሪያ ደረጃ ቶማስ ፓርቲ እና ማርቲን ዙቢሜንዲ የተለያየ አይነት ፕሮፋይል ያላቸው ተጫዋቾች ናቸው። ሁለቱም መሃል ሜዳ ላይ ስላያቸው አንድ አይነት ተጫዋቾች ናቸው ብለህ ማሰብ በጣም ከባድ ነው። ቶማስ ፓርቲ ዲፌንሲቭ ሚድፊልደር የምንለው ወይም የተከላካይ አማካይ የምንለው ከተከላካዮች ኳሱን ተቀብሎ ለአጥቂ አማካዮች የሚያደርስ ተጫዋች ነው። ማርቲን ዙቢሜንዲ በተቃራኒ ዲፕ ላይን ፕሌይ ሜከር የምንለው ከተከላካዮች ኳሶችን በመቀበል ለአጥቂዎች በቀጥታ ኳስ በማድረስ የሚታወቅ ተጫዋች ነው። አንድ ሁለተኛ ማርቲን ዙቢሜንዲ እና ቶማስ ፓርቲ ሁለት የተለያዩ አይነት ፕሮፋይል ያላቸው ተጫዋቾች ናቸው። ይሄኛው የተከላካይ አማካይ የምንለው ሆኖ ሳለ ይሄኛው ደግሞ የመሃል አማካይ የተከላካይ አማካይ የምንለው ሃይብሪድ የሆነ ተጫዋች ነው ማርቲን ዙቢሜንዲ። እንደየ አስፈላጊነቱ እነዚህን ሁለት ተጫዋቾች በአንድ ጨዋታ ላይ ልትጠቀምባቸው ትችላለህ። አንዱ ሲመጣ አንዱ የሚወጣበት አይደለም። ሌላኛው ማርቲን ዙቢሜንዲ የመጣው በአዲሱ የአርሰናል የዝውውር ፖሊሲ አማካይ አንድ ተጫዋች ሲመጣ አንድ ተጫዋች ይገባል፣ አንድ ተጫዋች ሲወጣ አንድ ተጫዋች ይገባል በሚለው ማለት ይህ ማለት
የጆርጂኖ መውጣት ነው ማርቲን ዙቢሜንዲ እንዲመጣ ያደረገው እንጂ የቶማስ ፓርቴ መምጣት አይደለም። ማርቲን ዙቢሜንዲ መውጣት አይደለም ማርቲን ዙቢሜንዲ እንዲመጣ ያደረገው ማለት ነው። እነ ዴቪድ ኦርንስቴን በተደጋጋሚ ሲነግሩን የነበረው ነገር አለ። አርሰናል የቶማስ ፓርቴን ኮንትራት የማያራዝም ከሆነና ቶማስ ፓርቴ የሚወጣ ከሆነ ሌላ የተከላካይ አማካይ ሊያመጣ ይችላል ብለው ነግረውናል ማለት ነው። ስለዚህ እውነቱ ይሄ ሆኖ ሳለ በደንብ ክሮስ ቼክ ተደርጎ በጣም ዲፕሊ ክሪቲካሊ አናሊቲክሱ ተሰርቶ ሌሎች መረጃዎችን ክሮስ ቼክ አድርጎ አምቶ ፕሮግራም እንደመስራት የተንጠለጠለ ወሬ ይዞ መጥቶ በማርቲን ዙቢሜንዲ እና በቶማስ ፓርቴ መካከል ያለውን ነገር ለማሳየት እና የአርሰናልን ደጋፊ ግራ ለማጋባት የሄደበት መንገድ ፍጹም ከእውቀት የተፋታ ነው። ቤተሰቦቻችን ቶማስ ፓርቴንም ማርቲን ዙቢሜንዲም አርቴታ ከፈለገ ሁለቱም ተጫዋቾች በአንድ ላይ ሊጠቀምባቸው ይችላል። ቶማስ ፓርቴ የሚቆይ ከሆነ ማለት ነው። የአንዱ መምጣት ለአንዱ መውጣት ምክንያት አይደለም። ሁለቱ የተለያዩ አይነት ፕሮፋይል ያላቸው ተጫዋቾች ናቸው። ይሄ ከእውቀት የተፋታ የአበበ ግዳይ መረጃ ነው ማለት ነው። ስለሆነም ማለት ነው በአጠቃላይ የዝውውር መስኮቱ ከተከፈተ ጀምሮ ያልተረጋገጡ የማድዌኬ አይነት ዜናዎችን ትናንትና ራሱ ማርቲኔሊ ሊሸጥ ነው ተተኪው ደግሞ ያስቃል የሚል ፕሮግራም ሁሉ ሰርቶ አይቼዋለሁ። ምን ሆኖ ነው ያልኩት እኔ ምር ነው የምነግራችሁ። ምን ሆኖ ነው ይሄ ሰውዬ እንደዚህ ግራ የሚጋባው? ነገር ግን የዝውውር መስኮቱ ከተከፈተ ጊዜ ጀምሮ የአየር ሰዓቱን ለመያዝ የሚደረግ ትልቅ ጥረት እንዳለ ተረድተናል ቤተሰቦቻችን። ዝም ብሎ ወሬ ተራውን ወሬ ወደ ዜናነት ለመቀየር የሚካሄደውን ነገር ብታዩት በጣም ነው የሚያሳፍረው። ያልተረጋገጡ ክሮስ ቼክ ያልተደረጉ ክሬዲብል ከሆኑ ሶርሶች ያልተገኙ መረጃዎችን ዝም ብሎ እንደ ዜና ይዞ መጥቶ የአየር ሰዓት ለመሙላት የሚደረግ ነገር ማለት ነው። ከዛ ደግሞ ደጋፊው ላይ ወይም ደግሞ አድማጭ ተመልካቹ ላይ ኢንፎርስ የሚደረግ ደግሞ ናሬሽን አለ። ይሄ ፍጹም የተሳሳተና ተገቢ ያልሆነ ነገር ነው። አንዳንድ ሰዎች በነገራችን ላይ በኤክስ ገጽ ሁሉ የሚያጋሩትን ነው እነሱ እንደዚህ ዜና ብለው ይዘውት የሚመጡት ማለት ነው። ከዛ በኋላ ደግሞ ስክሪንሻት ደግሞ ተደርጎ ሬከርድ እንደዚህ ያለ፣ ኤቦላ እንደዚህ ያለ፣ ማርካ እንደዚህ ያለ፣ አስ እንደዚህ ያለ ምናምን ነገር። ከዛ በኋላ ደግሞ ለአርሰናል ጊዜ ሲሆን የማርካና የአስ እንደወረደ ይቀርባል። ለማንቸስተር ወይም ደግሞ ለሊቨርፑል ሲሆን ደግሞ የሬከርድ ዘገባ ጥያቄ ምልክት ውስጥ እንዲገባ ተአማኒነት የሚጎላቸው እንደሆነ ለማሳየት ይሞከራል። ይሄ ዝም ብለን ስንሰማው ኖረን ሲያቃጥለን ኖሮ አሁን ግን መልስ መስጠት የሚገባን ሰዓት ላይ እንደደረስን ስላወቀ ነው ፕሮግራም እየሰራን ያለ ነው ቤተሰቦቻችን። በአጠቃላይ እነዚህን ሁለት ግለሰቦች ነጥለን እያሳየን ያለ ነው። በሀገራችን የእግር ኳስ ሚዲያ ላይ በተለይ የእግር ኳስ ጋዜጠኝነት ላይ ለብዙ ጊዜ ቆይቷል። የውጭን እግር ኳስ በመዘገብ በመተንተን ኦልሬዲ መተዳደሪያቸው ያደረጉ ሰዎች ናቸው። ነገር ግን ቢያንስ አዳዲስ ለሚመጡ ሰዎች ምሳሌ መሆን ሲገባቸው ጥራትና ተአማኒ የሆኑ ፕሮግራሞችን ማቅረብ ሲገባቸው ብሎ ስፔኩሌሽን፣ ተራ ወሬ። አሁን ዘመኑ የዛ ዘመን አይደለም ቤተሰቦቻችን። ሁላችንም በስልካችን መረጃዎችን እኩል በፍጥነት የምናገኝበት ጊዜ ላይ ደርሰናልና አድማጭ ተመልካች ቤተሰቡ እነዚህን ሰዎች በጣም በጥንቃቄ ሊመለከታቸው ይገባል። ያልሆነ መረጃዎችን በሚሰማበት በሚያይበት ሰዓት ላይ መልስ ሊሰጥ ይገባል። ካልሆነም ደግሞ አንሰብስክራይብ ማድረግ መብታችን ነው ብዬ ነው ማሰቡ ቤተሰቦቻችን። በተለይ አርሰናልን በተመለከተ ደጋፊውን ተስፋ የሚያስቆርጡ ያልሆኑ መረጃዎች ሲወጡ እየተመለከቱ ስለሆነ ነው ይሄን ፕሮግራም መስራት የፈለኩትና ለማንኛውም ይሄን ለማለት ነው። ከኔ ጋር ስለነበራችሁ በጣም አመሰግናለሁ። አበቃ።